ይሄ ነው አርሰናል ይላል። ይሄ ነው አርሰናል። ከጨዋታው በፊት አልቋጠርንም ብዬ ነበር። ውሸቴን ነው ማለት በሆዳችን ቋጠራና አያችሁ አይደል? ፉያየዋ እቋጠራለሁ ብትል ኖሮ ማለት ነው በፈርስት ሃፍ ውጤት ነበር የሚያልቀው። ያልቅ ነበር በፈርስት ሃፍ ውጤት። አንቋጠርም ብለን ግን ያረጋግራ ተመልሰናል። we are the gunners ወደ 6 ነጥብ ተመልሰናል። ኔክስት ዊክ ደግሞ ሊቨርፑል አለ ለቶፕ 4 ሲጫወት ያንቀባራታል። ሰከንድ ሃፍ 0 ሾት ኦን ታርጌት በቃ ዶሚኔት ተደረገ። ሲቲ ዶሚኔት ይደረጋል ወይ? አዎ ይሄ ሲቲ ይደረጋል። ማን እቺ ልጅ ጠርቼ አርሰናል ከወልሽ ነው ፈርስታፍ 0 ሾት ኦን ታርጌት አሸነፍ ነው ለውጥ እዛ ጋር ለውጥ እኛ 3 ፖይንት ኤፍሲ ነን። ማሸነፍ እንችላለን። ሚኮ ማሸነፍ ነበረብሽ። ክሬዲት የሚገባ ስጧት። ዛቪ ሲሞንስ ትችላለህ። ዶሚኒክ ሰላንኪ በጣም ትችላለህ። ድራጉሲን ትችላለህ። ፖሊኛ ትችላለህ ነው የምልህ። በቃ ሌላ ማን ነው የቀረኝ? ማን አቃጠለህ? አንተ ንገረኝ። ማን ያቃጠለህ? ሶላንኪ ይችላል። አንቺ እኮ ሊቨርፑል ሲያመርትሽ ይሄን አስቦ ነበረ። የአርሰናል ደጋፊ ቋጠሮ ጽንስ ያጨናግፋል ነው የምልህ። አሁን የትርፌ ደጋፊ አደብ ትይዣለሽ ወይስ ከገባሽበት ቶፕ 4 ፍንቅሬ ወደ 7ኛ ላክሽ? አስቢበት ነው የምልሽ። ያዘጋናስ ኔክስት ዊክ ወደ 9 እናሸጋግረዋለን። ሁሌ እኮ ነው በሸተተ እኔ ዳኛ ማለት ነው ውሻ የሆነ ዳኛ ማለት ቶተናም እኔ ድሮም አልወደውም። የሸተተ ቲም እስካሁን ማለት ነው ለማንም ሲሰጥ እየቆየ እኛ ጋር እየመጣ የሚበረታው ነገር ያናደኛል። ገብቷል? እዚህ ጋር ዳኛዬን መብላት ይችላል እንዳለ እንግሊዝ ቲም እንዴት ነው የመጀመሪያ አንተ አይን እያየ ትበላለህ፣ ቁማር ትበላለህ። እንዴት ነው የመጀመሪያው የሶላንኪ ኳስ ጎል ነው ብሎ ቫር ያየው ጭራሽ ኦፍሳይድ ነው። እንዴት ነው እግሩን ጣርቦት አይንህ እያየ ማለት ነው። እኔ አይናቸው አያይም ወይስ ይሄ መብላት ይችላሉ? እግዚአብሔር እንዴት ከ2-0 መመራት እኔ እግዚአብሔር ቅጥልን ያልኩትኝ ዛሬ እኔ አርሰናል ይብላው። ግን በቶተናም እንደዚህ መፈጠን ፔፕ በቃ መጥፎ እኔ ካሰለጠነበት መጥፎ ቲም የከበደው ቲም ቢኖር ቶተናም ማሸነፍ ነው። በቃ መጥፎ ነው። ቶማስ ፍራንክ እንዴት ሪያክት ሲያደርግብ እንደነበረ ቆሻሻ የሆነ ሰውዬ ልክ ገና አንደኛውን ጎል ስናቅ እንዴት ሪያክት እንዳደረገ ራሱ እንደ ትልቅ ማናጀር ያይ ይመስል ይሄን ይብሉ ሁሉም። ዶሚኒክ ሶላንኪ ምን አይነት ጎል ነው ያስቆጠረው? ምን አይነት የስኮርፒዮን ኪክ ጋይስ! ዶናሩማን አንጠለጠለው። ዋቴ ጎል! ስፓርስ ትወርጃለሽ ያልኩትን ከንስዬዋለሁ። ቻምፒየንሺፕ የሚባል ነገር የለም። ዶሚኒክ ሶቦስላይ ጎል ቨርሰስ ማን ሲቲ ብላችሁ ሰርች አድርጉ። ስኮርፒዮን ኪክ ለመጨረሻ ጊዜ ጅሩድ ነው ሲያገባ ያየ ነው። እንደዚህ አይነት ስኮርፒዮን ኪክ ረበለው ተቋጠረ ይልሃል። ተቋጠረ። በዚህ ሰዓት ለኔ 1 ነጥብ ዋጋ አላት። 1 ነጥብ ማለት ነው። የፈለገ በጉዳት ብታመስ እማታሸንፈኝ ክለብ አንተ ህፃን ብቻ ነህ። ህፃን ነህ። መቼም አታሸንፈኝም። በስንት ጉዳት ብታመስ መቼም ላንተ አላንስም። ላንተ በአንደር 21 ብገባ ላንተ አላንስም። ሲቲ መቼም አላንስልም። መቼም ማለት ነው። ደስ ብሎኛል። ደስ ማለት ነው። አርሰናልም ደስ ይበላችሁ። ይሄው ውለታ ውይላችኋለሁ። ይመቻችሁ። አለቀ በቃ። 1 ነጥብ ለኔ ዋጋ አላት። በይሳት 1 ነጥብ ማለት ነው። አለቀ። አልሰማም። አንተ ህፃን ሲቲያቸው ወጥቷል። አሬ ይቻላል። ቶተናም ትችላላችሁ። ማን ሚኮስ ፐርሰኔ ግን እንዴት ነው ኳሱን የምታየው? ቶተናምን እኔ ፈርስት ሃፍ ላይ አይቼ ማለት ነው ይላችሁ ደነገጡ። ዩቲዩበሮች ናቸው ኳስ ተጫዋቾች ናቸው የሚጮቱት? ግራ ገባኝ እኮ። ከዛ ሰከንድ ሃፍ ላይ የምር ኳስ ተጫዋቾች ናቸው ለካ። ምንድነው ሶላንኪ ስኮርፒዮ ምናምን ጅሩድን ማይኔ መሰለኝ። ማን ተጨናለ? ሶላንኪ ይሄን ያህል ትወደናለህ? ያን ያህል ዲፕ አይደለም እኮ። እንደዚህ ተገልብጠ ማግባት አይጠበቅብም። ኖርማል አግባ እንዴ። ጭራሽ ሲቲ ተሸንፎ ነበር ከሁለት ባዶ የሁለት ጎል አድቫንቴጅ። እንዴት የሁለት ጎል አድቫንቴጅ ትሰጣላችሁ? እግዚአብሔርን ሲቲን ጭራሽ ከዚህ በኋላ እንዳፈሩት እንደውም እኔ መፈረው ዩናይትድን ነው። ማን ቶተናም ይችላሉ? ግባና አውጣው። ውጤቱ እኮ አያስከፋም። ሁለታቻ እኮ አስከፊ ውጤት አይደለም። 2-0 መርተን ይኸው ላይቭ ላይ ፈርስት ሃፍ ሃላንድ ቻንሶቻችንን መጠቀም ነበረብን እያልኩኝ እሺ ተውት፣ አይጠቀሙት። ካምባኩ ነው የሚያቃጥለው። አረ ከቶተናም ጋር አዌ ሄደ ሁለታቻ መውጣት 1 ነጥብ ሼር ማድረግ ምንም መጥፎ ነገር አይደለም። አርሰናልም ገና ይመጣል ቶተናም ጋር እሱ አይደለም መጥፎነቱ። 2-0 መርተን ብሽክትክት ያለ ጎል ለምንድን ነው የሚገባብን? ግል ያወጣው የነበረው ኳስ የሆነ በእግር ስር ተመቶ ሶላንኬ ፍሊክ እንደዚህ ሮድሪ እዛ ላይ የተሻለ ማድረግ ነበረብህ። ኳሱን መጀለጥ ምናምን ትችል ነበር። ግን እኔ ማንንም አልወቅስም። ይሄ ሞቀስ ምናምን ያስጠላኝ።
6 ነጥብ የኢታዱ እንዳለ እናሸንፋቸዋለን 3 ነጥብ ነው ብለን ያዝ እሱን ደግሞ ስፐርስ ይሰጣታል ያናድዳል ሲቲ ምንድነው የሰራው ሲቲ ስንት ቅዳቅደን ስንት ሐሳብ አስበን ስንት ነገር አለመን ዛሬ ጉርታ አረገን ዶሮ አንተን ዶሮ ያስጠላል አንተን አረ በስመ አብ ጀመው ቀጣይ ቶተናም ከኛ ጋር ነው እሱ ችግር የለውም እሱ ልብልብ አድርገን ምናምን ነገር እንሸኛታለን እኛ ልጥልጥ ነው የምናደርገው ግን ሲቲ ለአርሰናል እንዴት መንገድ ትከፍታለህ ለአርሰናል ስንት ተስፋ አስቶን ቪላ ጥሎ እንኳን ማለት ነው አንተ ስር ለስር ለማሳደድ እንኳን በቃ አሁን እድል ነው የሰጣችሁ ከፈታችሁላችሁ እኔ ሼር አድርጉላችሁ እስቲ እንዴት እንደዚህ አይነት ሲቲ ሲጀመር እንግሊዝ ፕሪሚየር ሊግ ላይ አንድ ማንቸስተር ነው ያለው አንድ ማንቸስተር እሱም ቀይ ነው 15 ጨዋታ ይቀራል በነገራችን ላይ ማለት ነው ዋንጫው የኛ ነው ሁላችሁም ጣሉ ችግር የለውም ጣሉ አንድ ማንቸስተር ከዚህ በኋላ እንግሊዝ ፕሪሚየር ሊግ ላይ አንድ ማንቸስተር ነው ያለው በቃ ቁርጡን ንገሪኝ እባክሽ አደራ እኔም የራሴን ህይወቴን ልምራ ሄለው ለምን ማትል ቆይ ለምን አትነግረኝም ቆይ ምን ልበልክ ወይኔ ራሴን በቃ ልግባብሽ ወይ ጭራሽ ስፖርት ገብቶ ወያላ ዋንጫ ይብላል ምንድነው እና እየሳቃችሁ አላችሁ አራፋለው አርሰናሎች በውስጣቸው ሲቋጥሩ የሚፈጠረው ተመልከቱ እንዴ ቶትናም በጎረቤት ያልጨከንም ብለሽ ነው ምን አይነት ስራ ነው የሰራሽው ሲቲስ ደግሞ አላበዛው በተከታታይ 2 ነጥብ መጣሉ ተገቢ ነው እንደኛ እኮ ዋንጫውን ከበሉት የሚፈልጉት ከሆነ ብለን እኮ ነው ሁለተኛ ደረጃ ላይ ያስቀመጥናቸው አይ ካሉ በቃ ለሚገባው መልቀቅ ነው እኛም በለዋለን እንዴ ምን ማለት ነው ለአርሰናሎች እድል መክፈት ዋንጫ እንዲበሉ የነጥብ ልዩነት ማስፋት እንዴ አረብስማ ተልኳችንን እየረሳን ነው ሁላችንም ክለቦች ከዚህ በኋላ ተልኳችን አስተዋውሰን በስትክክል መጫወት አለብን በቃ ደረግ የሌለበት ስህተት ነው ሲቲ የሰራው ከዚህ በኋላ አስተካክሎ እንዲመለስ አትቋጥር ዛሬ አይሆንም ስትሪ ለነበራችሁ ምላሽ እኔ እኮ ነኝ መቋጠርበትን ጨዋታ ጠንቅቄ ነው ማውቀው አክቲቪስት እኮ ነው እዚህ ጋር ያለ ምን ጨዋታ ላይ ይቋጠራል አይቋጠርም እኔ ጋር ነው እና እኔ በእያንዳንዱ መደብ እያደረኩ ሰጣችኋለሁ በቃ አይደለም እሱ ጣፋንታችሁ ላይ ራሱ ልቋጥርላችሁ ይችላል ማንዬ ለማንኛውም ዋና የመጣሁት አሁን ይሄ ሲቲ የኛ የዋንጫ ተፎካካሪ አይደለም እኔ ሲቲ ለዋንጫ ይፎካከረናል ብዬ አላምንም አሁንም ድረስ ነው የምነግራችሁ የኛ የዋንጫ ተፎካካሪያችን አንድ ነው እሱም ጉዳት ነው በቃ የራሳችን ችግር ነው ከኛ ጋር የሚፎካከረን እንጂ የዘንድሮ የፕሪሚየር ሊግ ዋንጫ ውድድር ላይ እናቱ የወለደችው ቡድን ከአርሰናል ጋር አይፎካከርም በቃ ዋንጫውን ለማሸነፍ የሚፎካከረን ቲም የለም ማንዬ ይሄንን አስረግጬ ነው የምነግርህ አስረግጥ ያዘው አንተ ማን አስረግጥ ያዘው ሲቲ ጥሩ ቡድን ነው ያንን አልክድም ግን ከኛ ቲም አንፃር የዋንጫ ተፎካካሪ በፍጹም አይደለም በፍጹም ማለት ነው ማንዬ እንችላለን ምንችለው ቋጠሮም እንችላለን ቡድናችንም ይችላል ገባማ ኮፒ ሊንክ ሼር አድርግና አዳርሱ ይመች እመቤቴን ነው የምላችሁ አዘንኩ ስኮርፒዮን ያገባባችኋል ስኮርፒዮን ካምባክ የዋንጫ ቲም አይደለ ስንት ተነጋግረን እንዲህ ተቀልብሶ ስኮርፒዮን የዲሩድን ጎል አስታወሰን እኮ ወገን አራስ ጨፈራችሁብን ወያላ ምንድነው የሰራችሁ ሲቲ ብትሞት ይሻላል ከይን ነጥብ መጣል 2 ነጥብ ከፋኝ እኮ ተደስቼ ሳልጨርስ በቲም ሻሼኮ 2-0 የመራች 2 ቻቻ አርጎባት ባለቀ ሰዓት ስላገባች 9 ደቂቃም ስለተጨመረ ልቤን ባፌ ልተፋው ትናንት ቼልሲ 2-0 የተመራ 3-2 ስላደረገ ዛሬም በጨንቆኝ የካምባቀ ነው ብዬ ነበር ቶተንሃም በማደለብ ያልደለበ ትክክለኛ ዶሮ የቶተንሃም ነው ሌላው እንዳለ ፎርጂድ ነው ብራዘር ያለፈውን አመት ኦፍ ብለናል አረ ያለፈውን አላልንህም ግን አሁን እናመሰግናለን ብራዘር ምንድነው ይሄን ውጤት አርቴታ ካየው ቀጣይ አርቴታ አቻ ሲወጣ ያላችሁ ይሄን ውጤት በቃ አርቴታ እንዳየው የቀጠውን ጨዋታ ሚኬል አርቴታ እንዳይመራል ብራዘር ነጥብ ሲጣል አብሮ ይጥላል እባካችሁ ይሄንን ቪዲዮ በደንብ ኮፒ ሊንክ አድርጉ ቲክቶክ አንቆ ይዞናል ይመቻችሁ ቤተሰብ ይመቻችሁ 4 ትኬት ለቀን 4 በየቀኑ 4ቱንም ቀን 45000 25000 ብር በልተናል ውሸት ነው ካልክ ገብታ አይተ
ከሌለ ውጣ ሳትቀላቀል ይኸው በዚህ ሪዮቲፓ ያሱስ በሚሉ ተቀላቀል። ይመቻል። ቶተንሃም ሆትስፐር 2 ማንቸስተር ሲቲ 2 ክለባችን እንግዲህ ኦፊሻሊ ሊጉን በ6 ነጥብ መምራት ጀምሯል። ቅድም እንደተመለከትነው አስቶን ቪላ ተሸንፏል። ከአስቶን ቪላ ጋር ያለውን የነጥብ ርቀት ወደ 7 ከፍ አድርገናል። ቶተንሃሞች ካቻምና አስቀይሞን ነበር። አሁን ደግሞ በደንብ አድርገው ክሰውናል። 2-0 እየተመሩ ነበር የመጀመሪያው አጋማሽ የተጠናቀቀው። ሁለተኛው አጋማሽ ላይ ግን ዶሚኒክ ሶላንኬ ባስቆጠራቸው 2 ግቦች እንግዲህ 2 እኩል መጠናቀቅ ችሏል። የቀጠለው ሳምንት ክለባችን በሜዳው ኤምሬትስ ስቴዲየም ሰንደርላንድ የሚያስተናግድ ሲሆን ማንቸስተር ሲቲ ደግሞ ወደ አንፊልድ ተጉዞ ከሊቨርፑል ጋር ጨዋታውን የሚያደርግ ይሆናል። ቶተንሃም የሰራለንን ትልቅ ውለታ የሚቀጥለው ሳምንት ከሊቨርፑል የምንጠብቅ ይሆናል። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የአርሰናል ደጋፊዎች እንኳን ደስ አላችሁ። ሊጉን ኦፊሻሊ በ6 ነጥብ መምራት ጀምረናል። ወገን ቋጠሮ በስነ ስርዓቱ ተሳክቷል። እኛ አንቋጥር በሉ ኮመንት ላይ። ምክንያቱም ስንቋጠር ሁሉም ነገር ድምድም ይላል። ይኸው ሲቲ ጣለ። ይሁን ከእረፍት በፊት 2-0 የመራ የነበረ ቲም አስቶን ቪላ ቀን መጣሉን ታውቃላችሁ። ያውም ቀይ ካርድ ወጥቶለት ከእረፍት በፊት 1-0 ከእረፍት በኋላ ገብቶበት የተሸነፈን ቲም ነው በብሬንትፎርድ። አሁን አርሰናል በ53 ይመራል። 47 ማንቸስተር ሲቲ ያለው፣ 46 አስቶን ቪላ ያለው። ከነዚህ ሁለት ቲሞች በ6 እና በ7 ነጥብ ልዩነት እንመራለን። አሁንስ ደስ አላለህም? አሁንስ ዋንጫው የሚነጠቅ ይመስልሃል? እስቲ ንገረኝ የአርሰናል ደጋፊ፣ እስቲ ንገረኝ ወንድ የሆነ የአርሰናል ደጋፊ አዎ እፈራለሁ ይበለኝ። አሁንም መጥቶ አዎ እፈራለሁ ብሎ ይመለኝ። አሁንም መጥቶ ለማንኛውም እስቴ ሃምብል እያንዳንድሽ የሊጉ ተፎካካሪ ማለት ነው እኛ ላይ ማለት ነው ደርሰው ዋንጫ ልትነጥቅ አይደለም ጥሩ ሚዜ ለመሆናት በቃም አጃቢ ናችሁ ሁላችሁ አጃቢ